ሲያስቡት ኮምፒውተራችሁን ስትከፍቱ አንድ እንግዳ ምስል ታገኛላችሁ። ምስሉም እንዲህ ይላል፣ እጅግ ብልህ የሆኑ ሰዎችን እየፈለግን ነው። እነሱን ለማግኘት ደግሞ አንድ ፈተና አዘጋጅተናል። በዚህ ምስል ውስጥ የተደበቀ መልእክት አለ። ይህ ቀልድ አይደለም። በ2012 በኢንተርኔት ላይ የመጣ እውነተኛ ጥሪ ነው። ሲካዳ 3301። ይህ ጥሪ በዓለም ላይ ያሉትን እጅግ በጣም ባለምጡቅ አእምሮ የሆኑትን የኮምፒውተር ሊቃኖችን ያሰባሰበ እስካሁን ድረስ ማንነቱ ያልታወቀ ሚስጥራዊ ድርጅት ጥሪ ነው። ዛሬ የዲጂታሉን ዓለም ያጨናነቀ ታላቅ እንቆቅልሽ እንፈታለን። እንኳን ወደ ሚስጥራዊ ዓለም በሰላም መጣችሁ። ዛሬ የምናየው ታሪክ ከደምና ከጭራቅ የጸዳ ነው። ነገር ግን አእምሮአችሁን እስከ ጥጉ ድረስ የሚፈትሽ ሚስጥር አለ። ይህ ታሪክ ሲካዳ 3301 ይባላል። ኢንተርኔት ላይ የተለቀቀ አንድ ምስል እና በዓለም ዙሪያ የተለጠፈ QR ኮድ እንዲሁም ማንም ሰው ሊፈታው ያልቻለ ሚስጥራዊ መጽሐፍ። ከዚህ ድርጅት በስተጀርባ ማን አለ? CIA ወይስ ሚስጥራዊ ማህበረሰብ? እስከ መጨረሻው አብራችሁን ቆዩ። ጥር 4 2012 በፎር ቻናል በተባለ ድረገጽ አንድ ምስል ተለቀቀ። ምስሉም የሲካዳ አርማ የሆነውን የበረሮ ምልክት አለው። ምስሉ ግን ቀጥተኛ መልእክት አለው። እሱም ብልህ ሰዎቹን እንፈልጋለን የሚል ነው። አብዛኛው ሰዎች እንደ ቀልድ ቢያፌዙም የኮምፒውተር ሊቃኖች ግን ጉዳዩን መመርመር ጀመሩ። በምስሉ ውስጥ የተደበቀውን አንድ ሚስጥራዊ መረጃ ስቴጌኖግራፊክ ሲፈቱ አንድ ሚስጥራዊ ዌብሳይት ሊንክ አገኙ። ያ ሊንክ ግን ወደ ሌላ እንቆቅልሽ መራቸው። እንቆቅልሹ የጥንት ስነ ጽሑፎችን፣ የሂሳብ ቀመሮችን እናም የኮምፒውተር ኮዶችን ማወቅ የሚጠይቅ ነበር። ፈተናው ከቀን ወደ ቀን እየከበደና እያበደ ሄደ። እንቆቅልሹ በኮምፒውተር ስክሪን ላይ ብቻ አልተወሰነም። ሁለተኛው ዙር ሲጀመር ሲካዳ 3301 በዓለም ላይ ያሉ 14 ከተሞችን ዋሽንግተን ዲሲን፣ ፓሪስ፣ ሞስኮ፣ ቶኪዮና ሌሎቹንም መገናኛ ቦታቸውን በጂፒኤስ ይፋ አደረገላቸው። መረጡትም ምልምሎች በቦታው ላይ ሲደርሱ የሲካዳን አርማና QR ኮድ የያዘ ወረቀት በየቦታው ተለጥፎ አገኙ። ይህ ማለት ይህ እንቆቅልሽ በአንድ ሰው የሚሰራ ሳይሆን በዓለም ዙሪያ ቅርንጫፍ ባለው ትልቅ ድርጅት መሆኑ ተረጋገጠ። ኮዱን አንብቦ መፍታት የቻሉት ጥቂት ሰዎች ወደ መጨረሻው ሚስጥራዊ ደረጃ ተጓዙ። ፈተናውን እስከ መጨረሻ ድረስ የፈቱት ጥቂት ሰዎች የመጨረሻ ሽልማታቸውን ለማግኘት ወደ ድብቁ ዩኒየን ዌብሳይት ተመሩ። ነገር ግን ከዛ በኋላ ምን እንደተፈጠረ ማንም ሰው እንኳን አያውቅ። አሸናፊዎቹም እንደ ጭስ ጠፉ። ሲካዳ 3301 በ2014 ሊበር ፕሪሚስ የተባለ 58 ገጽ ያለው መጽሐፍ ይፋ ተደረገ። መጽሐፉ ሙሉ ለሙሉ በሮኒክ ጽሑፍ የተጻፈ እስካሁን ዶክተሮችም ሆኑ የኮምፒውተር ሊቃኖች ሚስጥሩን ሙሉ ለሙሉ ሊፈቱት አልቻሉም። ክስተቱ ሙሉ ለሙሉ እንቆቅልሽ ነው። የመጽሐፍ ውስጥ ሙሉ መልእክት ምንድን ነው? ከዚህ ድርጊት ጀርባስ ማን አለ? CIA፣ ASA፣ ናሳ ወይንም ዓለምን በድብቅ የሚገዛው ማህበር? ሲካዳ 3301 በድንገት እንደመጣ በድንገት ዝም አለ። መጨረሻው መልእክታቸው እንዲህ ይል ነበር፣ ተጠንቀቁ፣ ከኛ ጀርባ ያሉትን በፍጹም አትከተሉ። ይህ እንቆቅልሽ የሰው ልጅ ብልህነት ለመለካት የመጣ ፈተና ነው ወይስ የዲጂታል ዓለም ትልቁ ማጥመጃ? እስካሁን ሙሉ ለሙሉ አልተፈታም። እናንተስ ምን ታስባላችሁ? ይህ እንቆቅልሽ ለምን መጣ? አስተያየታችሁን በኮመንት አስቀምጡልን። ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ ማድረግ አትርሱ።